لخات انت رخي بس بدحري ولا انت مويتون ايطعسنني انا باكل كرفاد اللي بديك بتعمل في غيان باكل ماغنيت تፈልጋለሁ እያለ ነው ሃይ በቃ የሆነ እንትን መፍትሄ እናርግና እሺ አው አዲስ አበባ መምጣት ትችላለህ እኮ ይበለው አንተ ትኬቱ እንደምትችለው ነገር ስልክ ገዛለህ አበይ ዓድለኻ عد قرات እኔም ና عد قرات የኛው አለው እኔም ባ ኦኬ ዓድ ግራት ነው ያለውትን ያለው ወይ እሱ ሂድ ወደ እሷ ሀቢባ ወይስ እሷ ወደ እሱ ትሂድ ምን ይመስልሻል? ሁለቱም አዲስ አበባ መጥተው አይገናኙም። እህቷ ጋር አዲስ አበባ ትመጣለች፣ እሱንም ወደ አዲስ አበባ እናምጣው። በቃ ጥሩ ፋይዳ ገለለካ ዲው ፋይዳ ማለት መታወቂያ ገለለካ አይ የብለይ ዕድሜ ስለላይ አሁልኩ ሰይውጻሁ مخصقل خادم أي حاجة تخن ولا أنت قرصنا لك بقى ولا أنت قرصنا لك تكيتسي قصقلو خاخلو دم ندعي قصقلوني خير برازرينين ولا كسبلني خير أو وندم يعلنا كسوغا ميدي تشلالو ككبرون غا يالنا ونا ودا አዲስ አበባ كسوغا أي مسلم ما أنت متوقع يلون فايدة يلون لجونا እሺ ከወንድሙ ጋር ሆነ ይችላል I think so yeah ይመስለኛል እሺ እኔ ስልክ ገዛለታለሁ እና በቃ ችግር የለም አንተ የሱን ብቻ ነው ትኬት የምትችለው አው የሱን ትኬት ይችላል ደርሶ መልስ ይችላልታለሁ ኦኬ በፕሌን ማለት ነው አይደለ አው ኦኬ እሺ እኔ ደግሞ ያውልቅ አሞራው ያንተን ትኬት ደርሶ መልስ ይችላል ንገረው ተርጉምልኝ እኔ ደግሞ ስልክ ገዛልሃለሁ አሁን አመሰግናለሁ ምንም አይደል ከእናትህ ጋር አዲስ አበባ መጣችሁ እንድትገናኙ እሺ አንተን ማገኝበትን ስልክ አባትክ ሰጥቶኛል እደውልልሃለሁ ቀጥታ ከዛ አሁን ስገዛልክ ስማርትፎኑን ዋትስአፕ ትከፍታለክ ዋትስአፕ ቲክቶክም ትከፍትና ፎሎ እናረጋለን ትገናኙ በአካል ማየት እንፈልጋለን እሺ ያ አማርኛ ይገባሃል ነገ ወይኔ እያሱ ሰምዓን ለኻ ንሳስል ክትገዘልካ ያ ኣነ ኸኣኒ ናትካ ትኬት ደርሶ መልስና ካብ ናብ ኣዲስ ኣበባ ኸይድካ ክንደይ ዋላ ክትፀንሐ ይፍልጥን እንደ ግን ዋላ ዋን ወይ ምሽ ሓንቲ ትኬት ምሽ ገዘልካ መኸይድ ጥራሕ ኣብ ክትምለሰሉ ዝደለኻ ንስኻ ኸኣኒ ባዕልካ ትኬት ቆሪፅካ ትምለስ እቲ ናይ ደርሶ መልስ ትኬትን ክሰድልካ እዮ በቃሽ በቃ ኢክሩ መች ሩቅያ ሶሪ ሩቅያስ መች ይሻል መች ትይጃለሽ መቼ የሚመችሽ በማንኛውም ቀን ነገ ይመቸኛል በማንኛውም ሰዓት ነገም ነው ቢለኝ ሄዳለሁ እያለች ነው በረራ አሁን የለም በረራ እያሉ ነው በረራ ያለ እንደ ትግራይ እስከ ንገሩና ታሕት ዘለኹም ትግራይ ዘለኹም ምንስ ማን ይችላል በረራ የለኝ ወላ ካብ መቀለ በረራ የለኝ ወላ ካብ መቀለ ዲ هو خلنا قالوا ونس برا يقولني مشلني راسي بسلك انا والله عندي مطوه هذا يسو يمرط راسو يمرط يفدا سايونا يمرط እንጂው እያሱ ይምረጥ ማለት መረጣይ ኦፕራሽ የመረጠው ነው የሚወስድ ምን መረጠ 17 ነው 17 ሳምሰንግ ነው የመረጠው እሺ ስንት ነው 31800 እሺ በስድስት ራም ማለት ነው 128 ጂቢ በስድስት ራም ማለት ነው እሺ እራሱ እሱን የመረጠው አንዴ እሱ ማናገር ይችላልው አለዚህ ጋሽ እያሱ ያንተ ምርጫ ነው አንተ ምረጥ አንተ ነው የመረጥከው አዎ ለቀነሰው ነው አንተ ነህ እኮ ግን አንተ ነህ የመረጥከው ራስህ ነህ የመረጥከው ሀይባ ችግር የለም እኔና አንቺ ሆነን እንተጋገዛለን ለሱልኩም ብቻ ይምረጥ ማርያም ይምረጥ ብቻ እሱ ይምረጥ ኧረ ምንም መተጋገዝ አያስፈልግም እኔ እችላለሁ ምንም ችግር የለውም እሺ አንተ ነህ የመረጥከው አዎ እሺ አዲስ ከካርቶን የታሸገ ነው አይደል የሚሰጠክ ይሄ የተከፈተ አይደለም የሚሰጠክ አዎ እሺ ቆይ ተመልካቾች ነው እያሉ ነው ምንድነው ምክንያታችሁ ነው ያላችሁበት 16 ምን ሞዴል ይሻለዋል
17 ይሄ ምንድነው? አሁን እሱ የመረጠው 16 ነው 17 ይሄ 17 ነው። ይሄ ደግሞ 16 እሺ ንገረው፣ እሱን ጠይቀው የቱ ይሻልካል በለው። ከሁለት 16 زي ما تسرح شو انت برعت عندي زي اسرح حمش تشن حمش تبتل زي عمرو فزع علي حدا كستي اسرح ثلاث حدا شو ممكن ይሄ 17 ነው። ይሄ 128 በ6 ራም ነው አየሽ። ይሄ ደግሞ 128 በ4 ራም ነው። ይሄ 16 ነው። ይሄ 17 ነው። ሌተስቱ ያው ባሁን በሀገራችን ያለው ባድግራት ይሄ ነው እና ይሄ ቆንጆ በቃው ዋስትናም አለበት። የዓመት ዋስትና አድርጌ ነው የሚሰጠው። ኦሪጂናል ሳምሰንግ ነው። አዎ ዋስትና የዓመት አድርጌ አይ ትንሽ ነው አይደል። ከተማውን ወይም ደግሞ በየሀገሩ ይሄድ ነበረ ብዬ አስባለሁ። እንዴ ይጨነቃል ብዬ በጣም ቢሞት ራሱ አያስተኛኝም ብዬ ነው እንትን ያልኩት። ወንድ ልጅ ነውና በጣም የመውደድ ባህሪ ያለው። ወንድ ልጅ እኮ ለእናቱ ነው። ሴት ልጅ ደግሞ ለአባቷ ናትና ያለ እናት እንትን ስትለው የእናትነት ነገር ደግሞ በጣም ከባድ ነው። ፍቅሩ ለየት ያለ ነው እና በዛ ምክንያት በቃ እንዴት ነው ማግኘት የሚችለው የሚለውን በጣም አስጨናንቆኝ ነበረ። ባይዘው ተመስገን እናንተ ኑሩልኝ፣ እድሜና ጤና ይስጥልኝ። አሜን። ይሄ ቲክቶክም ቻይና ለሰራው በእውነት እኔ በአንድ በኩል በጣም አድንቄዋለሁ። እንደዚህ ማህበረሰብን ተሰብስቦ የሚናገርበት ቲክቶኩን ከከፈትኩ ያው 1 ዓመት ከምናምን ወደ 2 ዓመት እየተቀራረበ ነው። ግን ቢሆንም ያው የተባበሩኝ በሙሉም በጣም አመሰግናለሁ። ወደ አሞራው እንዲመጣ ያደረጉኝ በሙሉ እና በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ እና anyway ገርላስ በጣም ጀግና አባት ነው ማለት ነው። ላይክ እንትን እኔ ራሱ ላይ ይመጡ ነበር በሞዴሬተሮች ናቸው ማለት ነው። እና በጣም ጀግና አባት ነው ማርያም። እዛው ነው ራስ የሰው ሀገር ሆነ በሰው እጅ ተቀጥራ እየሰራክ ልጆችን ማስተዳደግ ላይክ I'm so proud of you bro። በጣም ጀግና አባት ነው ማርያም። እና ሌሎቻችሁ ከዚህ ተማሩ አባትነት እንዴት እንደሆነ ላይክ ኤቭሪቲንግ። እና anyway በጣም ጀግና አባት ነው። እንኳን ደስ አላችሁ። አንተም እናትዮ እንኳን ደስ አለሽ። ያ በጣም ያው ወዘር ሰስተ በጣም እንደዚህ አይን ላይ ማገናኘታቸው በጣም ነው ደስ ያለኝ ሀቢባዬ። እኔ እንጃ በጣም እውነት ልጅክ እድሜ ልኩን ያመሰግንሃል። አንተ ለፍተክ እንደዚህ ከእናቱ ጋር ስላገናኘከው ልጅክ የእናንተ ነው እንጂ እኔ አሁን ከዚህ በኋላ የእናንተ ነው፣ ሁሉም ነገር የእናንተ ነው ሀቢባዬ። እኔ ምንም የለፋሁት ነገር ባትመጣ እኛ ምን እናውቃለን? አንተ ፍለጋ ባትመጣ እኛ እንዴት እናውቃለን? ትክክል ነው። ግን በመውጣትክ ነው ያፈላልጋችሁ መሳካቱ ራሱ እንደዚህ አይን ለአይን ማገናኘታቸው የሆነ ሰዓት ታመምኩና ማለት ነው። እዚህ ሰዓት እናቱን ሳላገናኘው ምቼ እንኳን አያስተኛኝም ይሄ ልጅ ነው ያልኩት። እና በቃ በጣም ኩበስ እንኳን በህይወት እያለክ አገናኘካቸው። እንኳን አንተ ምንም ሳትሆን በህይወት እያለክ እናትና ልጅን አገናኘካቸው። እውነት ተባረክ። እንኳን አሞሮን ሰው እናቴ እያለ አባቴ ነው ያጠፋኝ እያለ በቃ አያስተኛኝም እያልኩ ነበርና በጣም ሀቡ ደውዬለታለሁና ካርድ ምናምን እያለ ነው። ካርድ ከፈለጋችሁ እሱ ቁጥር ላክልኝና እኛን ልክልሃለን ብልኝ ብዬዋለሁ። ከላከልኝ እሱ ቁጥሩን ልክልሻለሁ። በኋላ በፔፓል ልክልሻለሁ። እሺ ላክልኝ። እንዲመለስ ጠይቄዋለሁ። ለዳታው ችግር እንደ አንተ የትኬቱ ብቻ ነው ለእኔ በፔፓል ልክልኝ። ችግር የለም። የዳታው ከፈለገች ልጇም ይችላታል። ምንም ችግር የለውም። ምን በቃ ከፈለገች ትኬት ልጁን ይዛው ከሄድ ከፈለገች ልጇን ይሄን የሱንም ይችላልታሉ። ችግር የለውም። ክላስ ልገባ ነውና ኤርፎን አድርጌ ሰማቸዋለሁ። እሺ አሌክስ፣ እሺ ትርጉም አባቱ የተረጉማል። አንተ በኤርፎን አድርገህ ብቻ ሰማ። ክላስ ግባ፣ ችግር የለም። አረፈድክ በጣም። ልጅሽንም ትምህርት ቤት አስፈቅጂለትና የልጅሽንም ያንቺንም ነው ደርሶ መልስ ትኬት የሚችላችሁ አሞራው። እሺ አስፈቅጂለት፣ ትምህርት ቤት አስፈቅጂለትና ከወንድሙ ጋር ይገናኙ።
እሺ ይዘሽው ሂጂ። እሺ ያው ድምጣችሁ ተሰምቷል። ኮሜንት እዚህ ላይ የሆነ ሀሳብ ልስጣችሁ። ያው ለእናንተ ሁሉም ነገር አሸግሬያችኋለሁ እና እሷ ወደ አዲስ አበባ ምናልባት አዲስ አበባ ይሻላል ብዬ ነው። ልጁም ወደ አዲስ አበባ እንዲገቡ አዲስ አበባ ይሻላል። እሺ አንተ እንዳይ ለምን ለሁለታቸው የሚቀርበው እንደዛ ነው ብዬ ነው የማስበው። እሺ የዛኛውም ወንድሞቹም እዛ ስላሉ እሺ ወንድሞች አሉት። የማን የኔ ልጆች አሉ አዲስ አበባ ላይ። ጥሩ በቃ እንደዛ ከሆነ አንተ ልጆች ካሉ ከአዲስ አበባ ላይ እሱም አዲስ አበባ ይምጣ፣ እሷም እህቷ ጋር ልጇን ይዛ ትምጣና አዲስ አበባ ላይ እናገናኛቸው። እንደዚህ አዲስ አበባ እንዲገናኙ ብናደርግ ይሻላል ብዬ የማስበው። ለምን ከዛ ወደ ባህር ዳር ምናምን ለመሄድ እንኳን ካለው አማርኛ የማይችለውን ምን እንደሚያጋጥመው ስለማይታወቅ ማነው ባህር ዳር የሚሄደው? እሱ እኮ ወደ ባህር ዳር አይሄድም። እሷ ነበረች እኮ መቀሌ የምትሄደው። አንተ የመሰለክ ልጁ ባህር ዳር መሄድ ነበር የመሰለክ? አዎ እንደዛ መስሎኝ። ያው ቋንቋም ስለማያውቅ የሆነ ችግር እንዳያጋጥመው አይደለም የነበረው። እሱ እዛው መቀሌ እየጠበቃት ለሱ ታስቦ የነበረው ትኬት አሞራው ለሱ አድርጎት፣ እኔ ደግሞ ለልጁ ስልክ ገዝቼለት እሷ ወደ መቀሌ ሄዳ ነበር ሊገናኙ ያሰብነው። ባይዘው በቃ አዲስ አበባ ቢሆንላቸው ይሻላል ብዬ ገምታለሁ። በቃ አንተ ካንዴ ከአባታቸው ማን የበለጠ ማንም ሊያቅላቸው ይችላል። ስለዚህ አዲስ አበባ ካልክ እሷ አዲስ አበባ ትምጣ እህቷ ጋር፣ እሱም ያንተ ልጆች ጋር እህት ወንድሞቹ ጋር አዲስ አበባ ይምጣ፣ አዲስ አበባ ላይ ይገናኙ አይደል? አዎ ጥሩ በቃ ቆንጆ፣ እንደዛ እናደርጋለን። ያው ለእናንተ ሁሉም ነገር አስቸገርኳችሁ። ባይዘው በፍጹም ምንም ችግር የለም። ከተከፈተላት ከእሷ ጋር ሆኖ እየተመላለሰ ከአያቱም ጋር ሆኖ ከእሷም ጋር ሆኖ ስፌት እየተለማመደ አብረው የሆነ ስራ ይሰራሉ። ገባሻ? እሱ ይሰፋል፣ እሷ እንደ ማናጀር ሆና ትሰራለች፣ ወንድሙም ይሰራል። እና ኤኒዌይ ሁላችንም ተጋግዘን የሆነ ትንሽ ነገር እናደርግላቸዋለን ብዬ አስባለሁ። እና ኤኒዌይ ስልክ ቤቱ ገብቷል፣ ክፈቶ ሐጉስ። በጣም ጥሩ ሀሳብ ነው። ምን አይነት የተባረክ ልጅ ነህ ግን አንተ የምር እንደዛ በጣም ጥሩ ነው። እናትና ልጅ አብረው ይሆናሉ፣ አብረው እየሰሩ እሱ እየተመላለሰ ሀያቱ ጋር ያሳደገችው ሀያቱ ጋር መቀሌ እየተመላለሰ እየጠየቀ በጣም ጥሩ የተባረከ የተቀደሰ ሀሳብ ነው። እንስማማበታለን ሁላችንም። ሚዩት ማንሳት አይችልም። ሚዩቱን ንካው፣ ማይኩን ንካው። ክብሮም ክፈቱት ማይክሮፎን ዘላ ጽቀጣ ታብዤ ካለው ተርን ኦን የሚለውን ንካ። ሕጂ ስልክ ምረፅ ሞኒያ እዚኣ ፈትያ ኣለኹ በለና እሺ ምረጥ ማለት